አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ተመልካቾች እንዴት ናችሁልኝ? ዛሬ ደግሞ በአዲስ ነገር ከቸች ብያላችኋለሁ እና ሀባይብ እንግዲህ ቪዲዮውን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው እንድትከታተሉት በአክብሮ ጋብዛችኋለሁ። ዛሬ ምንድነው ላደርግ ያሰብኩት የሆነ ፈጢራ ነገር በምጣድ ያለምንም ፍርን ቀለል በቃ ቤታችን ውስጥ ባለው ነገር ውስጡ ላይ ጅብን የተለያየ ስጋ ምናምን ይገባል ታውቃላችሁ። ፈጣይር ላይ ያው በቤታችን በቀላሉ እንዴት የምንፈልገውን ነገር ፈጣይር ካመረን መስራት እንደምንችል ነው ላሳያችሁ ያሰብኩት። በነገራችን ላይ በምጣድ ለመጀመሪያ ጊዜ ነው የምሰራው። በቃ ሳሰላስል ለምን በምጣድ አልሰራውም ብዬ አስቤ ነው። እንዲሁም ልጆችን ለምን ፈጢራ አላቀምሳቸውም ፈጣይር ብዬ አሰብኩኝና ለሞክረው ነው። እስኪ አሪፍ ይሆናል አይሆንም አብረን እናየዋለን። ሰዓቱ ስለሄደ እንግዲህ በትልልቁ ነው የምሰራው። እዚህ ጋር ዱቄቴን አደርጋለሁ የሚበቃችሁን ያህል ያው ነፍታችሁ ማንሳት ነው። እቃ እንዲያላበዛ ብዬ ነው። በእቃ ላይ ብዬ አላሳየኋችሁ። ዘው ባሌ ላይ ወተት አድርግበታለሁ። እናንተ የሚበቃችሁን ያህል መቆንጠር ትችላላችሁ። እንዲሁም እንቁላል አድርጌያለሁኝ እኔ አለማድረግም ትችላላችሁ። ያው ምንድነው ምልህ ወይም ጨው እንዲሁም ካሜራ አድርጌ አሁን ሊጤ እስከሚቦካ ውስጡ ላይ የማደርገውን ነገር ድንች፣ ቃሪያ፣ ሽንኩርት፣ ካሮት፣ ነጭ ሽንኩርት አዘጋጅቻለሁ። ያው እኔ መፈቅፈቂያው ስላለኝ ድቅቅ ስለሚል በመፈቅፈቂያው ነው የፈቀፈኩት ካሮቴንና ድንችን ማለት ነው። ከሌላችሁ እሱ ደግሞ በእጃችሁ ያው ያደክማችኋል እንጂ ድቅቅ አድርጋችሁ መክተፍ ትችላላችሁ። እና አሁን እሳቴን ላነድ ነው እንግዲህ ሊጣችን እስከሚቦካ ውስጥ ላይ የምናደርገውን ማዘጋጀት ይኖርብናል። ከእሳት ማንደዱ ጀምሬ ነው የማሳያችሁ። እንደዚህ እሳቴን አንደድኩኝ። አሁን አቁላለዋለሁ ማለት ነው። እሳቴ በደንብ ነዶልኛል። ሽንኩርት፣ ካሮት፣ ድንች፣ ቃሪያ፣ ነጭ ሽንኩርት ነው የተጠቀምኩት። ያው ሌላም ነገር ማድረግ ትችላላችሁ። ውስጡ ጥቅል ጎመን ምናምን መጨማመር ትችላላችሁ። እኔ ግን ይሄን ነው የተጠቀምኩት። አሁን ውስጡ ማድረገው እየበሰለልኝ ነው። ሊጤም እየቦካ ነው። እንግዲህ እንደነገርኳችሁ ፈጢራ አድርጌ በትልልቁ ነው። አሁን ሰዓቱ ከሄደ በኋላ ምናምን በቃ እስኪ ልጆችም እንዲቀምሱት እኔም አመረኝና ሰዓቱ ከሄደ በኋላ ነው ሀሳቡ ይመጣልኝ። ስለዚህ በትንንሹ አልጠቀልለውም፣ በትልልቁ ነው የምጠቀልለው። ብቻ በትንንሹ ቀጣይ ከፈለጋችሁ አሳያችኋለሁ። ያው ነው እኔ ለጊዜው የማሳያችሁ በትልልቁ አድርጌ ነው። አምሻይ በምጣድ እንደሚቻል ነው በቃ ዋናው ዓላማ ይሄንን ፈጣይር መጠቅለሉ ምንም ስለማይጠፋችሁ ትሬ ላይ ዱቄትና ዘይት ቀባዋለሁኝ እንዲያይዝብኝ ማለት ነው። እና ትሬያችሁ ላይ ዘይትና ዱቄቱን ቀላቅላችሁ መቀባታችሁ እንዳትረሱ፣ ካልሆነ ይዝባችኋል። እንደዚህ በትልልቁ አድርጌ ቆራርጬዋለሁኝ። እንዴት ጠቅልሌዋለሁ። ቀጥለን ምጣዳችንን እናያይዛል። ምጣዳችን ሲሰማልን እስከነ ቲሪው ልክ በባለፈው ፒዛ ስሰራ እንዲያረኩት እስከ ቲሪው እንደዚህ ቆጭ ነው የማደርገው ማለት ነው። ከደንኩት። ልክ ከስር ያለው ሲበስል ደግሞ ዘይትና ዱቄት ስለተቀባ አይዝባችሁም። እዚህ ጋር ሽሮ የተከተክ እያለች ነው። እንደዚህ ገልብጨዋለሁኝ ዘይትና ዱቄት ስለተቀባ